ክብና ዝርግ አሰራር ዛሬ በዲቴል አሳያችሁ። ከነጯ መርፌ እንጀምርና አንድ ከፊት አንድ ከኋላ ያስገባን ክራችንን ማሽኑ ሙሉ መርፌ ላይ እንጨርሳለን ማለት ነው። የመጨረሻዋ መርፌ ነጯ ላይ ልክ ስንደርስ ከሷ በፊት ያለው ፒንኩ ወይም 47ኛው መርፌ ላይ ክራችንን አስገብተን የክር ማስገቢያ ውስጥ አስገብተን ያርን ቴንሽን ውስጥ ማስገባት ከዛ እንደዚህ በቀላሉ ማሽከርከር ይሆናል ስራችን ማለት ነው። ይሄንን ስራ ስንሰራ ኮፍያ፣ ስካርፍ፣ ፎጣዎችን ስካርፉን ገጣጥመን አልጋ ልብሶችን ስካርፉን ገጣጥመን መስራት እንችላለን ማለት ነው። ይሄ አሰራር ክብ አሰራር ነው። ዝርጉ ደግሞ ዝርግ ስንሰራ ደግሞ ልክ እንደዚሁ እንደመጀመሪያው ከነጯን እንነሳና ከነጯን ትይዩ ከያርን ማስገቢያችን ጋር አድርገን ክር ስናስገባ መጀመሪያ ፒናቲን ወደ ላይ እናደርጋለን። ቲ ከታች ነው፣ ፒ ከላይ ነው። ከላይ ካረገን በኋላ ክራችንን ለማስገባት ወደ ግራ ለመሄድ ስለዘጋ ነው አይሄድልንም ማሽናችን። ስለዚህ ክራችንን ወደ ቀኛችን ነው የምናስገባው ማለት ነው። አንድ ከፊት አንድ ከኋላ መርፊያችንን አንድ ከፊት አንድ ከኋላ ከደረብን ሁሉ ጊዜም ይተረተርብናል። ሁለት ከፊት ወይም ሁለት ከኋላ ማድረግ አንችልም፣ ይተረተርብናል ማለት ነው። ስለዚህ እንደዚህ አድርገን ክራችንን ካስገባን በኋላ መጨረሻ የያርን ማስገቢያ ውስጥ ልክ ስንደርስ እንደምታዩት ቪዲዮ ላይ ያርን ማስገቢያ ውስጥ እናረግና ክራችንን ቴንሽን ውስጥ አስገብተን ወደዛኛው ለመሄድ ሙሉ ከርቭን ለመጨረስ አይሄድልንም ስለዘጋ ነው። ስለዚህ ሙሉውን ራሱ እስከሚመልሰን ድረስ እየተመላለስን መስራት ነው ማለት ነው። ሳይመልሰን ከተመለሰን ይተረተርብናል። ልክ እንደዚህ እንዳይተረተርብን ጠርዙን ይዞ እንዲሰራልን ሙሉውን ራሱ ሲመልሰን እየተመላለስን እንሰራዋለን ማለት ነው። ቪዲዮን ከወደዳችሁት ሼር ማድረግ እንዳይረሳ፣ ፎሎ አድርጉን። ኢትዮ ያርን ስቶሮች ነን።